ሰላም ለእናንተ ይሁን ወንድሞቼ፣ እንዴት ናችሁ? የማህበሩ አባላት ክፍል 12 እንግዲህ በክፍል 6 ላይ ብዙዎቻችሁ ደስተኛ ነበራችሁ ሊቀ ሊቃውንት አያሌው ታምሩን በማንሳቴና በዛ ላይ ደግሞ ትንሽ መግለጫ እንድጨምርበት ጠይቃችሁ ነበር። ስለዚህ ክፍል 12 ስለሳችሁ ይሆናል። እንግዲህ ብዙሃን ጋር እንዲዳረስ ኮፒ ሊንክ በማድረግ ጀምሩ። የዛሬው ርዕስ እንግዲህ ሊቀ ሊቃውንት አያሌው ታምሩና የካቶሊክ ተጽዕኖ እና ተጋድሏቸው የሚል ርዕስ ሰጥቻለሁ። ያዘጋጀሁትን ጽሁፍ እንግዲህ እንደዚህ ለእናንተ አቀርብላችኋለሁ። በዚህ አጋጣሚ እንግዲህ መጽሐፍም እያዘጋጀው ነው ያሉት፣ ጊዜው ሲደርስ ነግራቸዋለሁ። ወደ ዋናው ርዕሴ ስገባ እንግዲህ ይሄ የታላቁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቅ የአለቃ አያሌው ታምሩ ወይንም አቡነ ወልደ ጊዮርጊስ ታሪክ በካቶሊክ ቤተክርስቲያን ጋር የነበራቸው ጠንካራ የርዕዮተ ዓለም ፍልሚያና ለምን እንደሚቃወማቸው እንደነበረ የሚያሳይ ጽሁፍ ነው ማቀርብላችሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ውስጥ እንደ እርሳቸው የአምላክን መንገድ ቀጥ አድርጎ ያስተማረ ስለ እውነት የታገለ ማንም አልነበረም በሰዓቱ ማለት ነው። ሊቀ ሊቃውንት አያሌው ታምሩ እንግዲህ ገና በህፃንነታቸው የአይን ብርሃናቸውን ቢያጡም የልባቸው መብራት ግን መላዋን ኢትዮጵያን ያበራ ታላቅ የቤተ ክርስቲያን ምሰሶ ነበሩ። በእሳቸው ዘመን እንግዲህ በኢትዮጵያ ላይ ይንጸባረቅ የነበረውን የካቶሊክ እምነት ተልዕኮ ለምን በጽኑ ይቃወሙ እንደነበረና በስተጀርባ የነበረውን ታሪክ ሚስጥር አብረን እናያለን። እንግዲህ ሊቀ ሊቃውንት አያሌው ታምሩ ለካቶሊክ እምነት የነበራቸው ተቃውሞ የግል ጥላቻ አልነበረም። ይህን አስምሩበት። በተለይ ካቶሊኮች እዚህ ውስጥ የምትከታተሉ አላችሁ። ማንም የግል ጥላቻ በየትኛውም ሃይማኖት ውስጥ የለም። ይልቁኑ ግን የነገረ መለኮት ቴዎሎጂካል እና የታሪክ ጥናት ውጤት ነበረ። ዋና ዋና ምክንያቶቹን እንግዲህ በሶስት ነጥብ አስቀምጥላቸዋለሁ። የመጀመሪያው የነገረ መለኮት ወይንም ዶግማ ልዩነት ነው። የካቶሊክ ቤተክርስቲያን በጉባኤ ኬልቄዶን ኢአፍ 451 ላይ ክርስቶስ ሁለት ባህሪ አለው የሚለውን የክህደት ትምህርት ስላጸደቀች አለቃ አያሌውን ይህንን የኬልቄዶን እምነት አጥብቀው ይቃወሙ ነበር። ይህን አስምሩበት። መጽሐፍም ጽፈው ነበር፣ ኢትዮጵያ በሶስቱ ህግጋት የሚል ማለት ነው። ይህ መጽሐፋቸው እንግዲህ የኢትዮጵያ ተዋሕዶ እምነት ሐዋርያዊና ቀጥተኛ መሆኑን፣ ካቶሊክ ግን ከመስመር የወጣች መሆኑን በምስክር አስቀምጠዋል። እናንተም ገዝታችሁ አንብባችሁ መረዳት ትችላላችሁ። ሁለተኛው ነጥብ ደግሞ የታሪክ ጠባሳ ወይንም የሲሲዮኒዮስ ዘመን እልቂትን ነው። በ17ኛው ክፍለ ዘመን የካቶሊክ ሚስዮናውያን ወይንም ኢየሱሳውያን ማህበር ወደ ኢትዮጵያ በመግባት ንጉስ ሲሲዮኒዮስን ወደ ካቶሊክ ሲቀይሩ በሀገሪቱ ውስጥ ታላቅ የእርስ በርስ ጦርነት ተነሳ። በመቶ ሺህ የሚቆጠሩ ኦርቶዶክሳውያን ተጨፈጨፉ። አለቃ አያሌውም ካቶሊክን ሲመለከቱ ይህን የኢትዮጵያ የነጻነትና ሃይማኖት የማጥፋት ታሪካዊ አደጋ ነው ብለው ያምናሉ። ሶስተኛው ነጥብ ደግሞ የጣሊያን ወረራና የቫቲካን ሚና በሚል መውሰድ ይችላላችሁ። እንግዲህ በ1936 ጣሊያን ኢትዮጵያን በወረረችበት ወቅት የሮማው ካቶሊክ ቤተክርስቲያን የፋሽስቱን መሪ ቤኒቶ ሙሶሎኒ ወረራ በመደገፍና የጣሊያንን በመባረክ እንግዲህ ረገድ የነበራቸው ሚና አለቃ አያሌው በምሬት ያነሱ ነበረ ማለት እንግዲህ አስቡት፣ ያ ሁሉ ሰው ደም ሲፈስ ካቶሊክ እነዚህን ወታደሮች ባርካን ይላከቻቸው ማለት ነውና አለቃ አያሌው በጣም ይህንን ይቃወሙ ነበረ። አንድ የእምነት ተቋም ለሰው እልቂት ምክንያት መሆን የለበትም ብለው ያምናሉ እና የካቶሊክ መልእክት ኢትዮጵያውያንን የሚበርዝ ነው ብለው ያምናሉ ማለት ነው። ሌላው በጣም አደገኛ መጽሐፍ ጽፈዋል ማለት ነው። ይሄ ሁሉም ኦርቶዶክሳዊ ገዝቶ ማንበብ ያለበት ነው። መች ተለመደና ከተኩላ ዝምድና። በጣም የሚገርም እኮ ነው። እንግዲህ አለቃ አያሌው ታምሩ ከካቶሊክ ከሌሎች የውጭ እምነቶች የሚመጣውን ተጽዕኖ ለመከላከል በጣም ኃይለኛ መጽሐፍ ጽፈው ነበረ። መጽሐፉም መች ተለመደና ከተኩላ ዝምድና የሚል ርዕስ አለው። በዚህ መጽሐፋቸው ውስጥ ካቶሊክና ሌሎች የውጭ ተልዕኮ ያላቸው ወገኖች በበግ ለምድ የመጡ ተኩላዎች በማለት ገልጸዋቸዋል። እንግዲህ ሊቀ ሊቃውንት አያሌው ታምሩ ምዕመናኑን ያስጠነቅቁ የነበሩት በመልካም ስራ ስም ስለሚመጡት ስውር ሴራ ነበር ማለት ነው። እንግዲህ በተለያየ ስበብ ይመጣሉ፣ ሀገራችን ላይ አይደለ፣ በጉብኝት ስበብ ይመጣሉ፣ በተለያዩ ሚሽነሪም ይመጣሉ፣ የካቶሊክ ሚሽነሪዎች የሌሎችም እምነት እንደዚህና ሴራ ይዘው ነው የሚመጡትና ተጠንቀቁ ብለው ይህን ነገር በደንብ እንግዲህ ልበ ብርሃን ስለሆነ ያውቃሉ። እግዚአብሔር ይነግራቸው ነበር። ለምሳሌ ካቶሊኮቹ ደግሞ በትምህርት ቤት፣ በሕክምና፣ በድርጅቶች ስም፣ በቻሪቲ እና በተለያዩ ምክንያት ወደ ኢትዮጵያ በመግባት የህዝቡን የዋህነት ተጠቅመው ጥንታዊ የተዋሕዶ እምነት እንደሚሸረሽሩ በዝርዝር አስቀምጠዋል። እንደውም በጣም ትልቅ ንግግራቸው ስንዴ ስለሰጡ እምነትን አትቀይር የሚለው የኢትዮጵያ መንፈሳዊ ሉዓላዊነት የመጠበቅ መልእክታቸው በመላው ሀገሪቱ ያስተጋባ ታላቅ መለከት ነበረ። በሰዓቱ እንግዲህ ማንም አልሰማቸውም ነበረ፣ ይቃወማቸው ነበር። የሚገርሙ አባት እንግዲህ ሊቀ ሊቃውንት አያሌው ታምሩ በጣም ከፍተኛ ተቃውሞ ደረሰባቸው ማለት ነው። ይህንን እውነታ በመግለጻቸውና በተለይ ደግሞ በቤተ ክህነት ውስጥ የነበረው ተቃውሞ ማለት ነው። የቅዱስ ሲኖዶስ ስብሰባ ምስሎች የአቡነ ጳውሎስ ምስል አለቃ አያሌውን ከቤተ ክህነት አገልግሎት የታገዱበት ዓመተ ምህረት የነበረው በ1988 ዓመተ ምህረት ነው። እንግዲህ ነገር ግን ይሄ ቀጥተኛ እውነት ይፋ በማውጣታቸው ጉዟቸውን በአየር ላይ የተበተነ አልነበረም። በቤተ ክርስቲያን መዋቅር ውስጥ
ውስጥ ጠላቶችን አፈራባቸው ማለት ነው። በተለይም በ1980ዎቹ አጋማሽ ላይ በቤተክርስቲያን ውስጥ የኦርቶዶክስና የካቶሊክ እምነት ይቅርታና አንድነት መፍጠር አለባቸው የሚል ዓለም አቀፋዊ ኢኮሚኒዝም እንቅስቃሴ መጣ ማለት ነው። አለቃ እያሌው ደግሞ በደንብ ተቃወሙ። እንግዲህ ከእውነት ጋር ድርድር የለም፣ የኬልቄዶን ስህተት ሳይታረም አንድነት ሊኖር አይችልም በማለት በይፋ ተቃወሙ ማለት ነው። ይህ ተቋማቸው በወቅቱ በነበሩት የፓትርያርክ አቡነ ጳውሎስ በከፍተኛ ባለስልጣናት ጋር አጋጫቸው ማለት ነው። በስተመጨረሻም እውነትን በመናገራቸው ብቻ በ1996 ዓ.ም በቤተ ክህነት አገልግሎትና ከደሞዝ በግፍ እንግዲህ ታገዱ ማለት ነው። ነገር ግን መታገዳቸው አላቆማቸውም። በጣም ጀግና አባት ናቸው። በመኖሪያ ቤታቸው ሆነው መጽሐፍትን መጽሐፍና ተማሪዎችን ማስተማር ቀጠሉ ማለት ነውና ክፍል 13 ይቀጥላል። ስለሳቸው እቀጥላለሁ።